ሁሉን የሚችል አምላክ እግዚአብሔር እናንተንም አብዝቶ ይባርካችሁ። እንደምን አላችሁ? የአምላካችን የአባታችን የእግዚአብሔር ጸጋና ሰላም ከናንተ ጋር ይሁን። እንደገና ደግሞ ዛሬ የጌታ ጸጋ የጌታ ምሕረት በስቶልን አብረን የእግዚአብሔርን ቃል ስለምንካፈል በጣም ደስ ይለኛል። የቤተ ክርስቲያናችንን መሪዎች አገልጋዮችን በጣም እግዚአብሔር አምላክ ይባርካችሁ ለማለት ፈልጋለሁ። በብዙ ስለምታበረታቱኝ በብዙ ስለምትደግፉኝ ስለመከራችሁኝ ተባረኩ። ለኔ በጣም ትልቅ ፕሪቪሌጅ ነው። ሳይገባኝ ነው መቆመው፣ ሳይገባኝ ነው ማገለግል። ክብር ለጌታ ይሁን። ዛሬ እግዚአብሔርን ቃል ላካፍላችሁ የምፈልገው ትንቢተ ኤርምያስ መጽሐፍ ላይ ነው። ዝም ብሎ ሐሳቤ መንፈሴም ትንቢተ ኤርምያስ ምዕራፍ 37 አካባቢ ዝም ብሎ ያንዣብባልና እግዚአብሔር እንደሚናገራችሁ በጣም ተስፋ አደርጋለሁ። ትንቢተ ኤርምያስ ምዕራፍ 38 ቁጥር 8 ጀምሮ ያለውን እናወጣና አብረን እናነባለን። ከ7 ብንጀምርም ችግር የለውም እስከ ቁጥር 13 እንደዚህ ይላል። በንጉሱም ቤት የነበረው ጃንደረባው ኢትዮጵያዊ አቤሜሌክ ኤርምያስ በጉድጓድ ውስጥ እንዳኖሩት ሰማ። ንጉሱም በብንያም በር ተቀምጦ ነበረ። አቤሜሌክም ከንጉሱ ቤት ወጥቶ የንጉሱን እንዲህ አለው፣ ጌታዬ ንጉሥ ሆይ እነዚህ ሰዎች ነቢዩ ኤርምያስም በጉድጓድ ውስጥ በመጣላቸው በእርሱ ላይ በማድረጋቸው ሁሉ ክፉ አድርገዋል። በከተማይቱም ውስጥ እንጀራ ስለሌለ በዚያ በራብ ይሞታል። ንጉሱም ኢትዮጵያዊውን አቤሜሌክን ከአንተ ጋር 30 ሰዎች ከዚህ ውሰድ፣ ነቢዩም ኤርምያስ ሳይሞት ከጉድጓድ አውጣው ብሎ አዘዘው። አቤሜሌክም ከእርሱ ጋር ሰዎችን ይዞ ሄደ። ከቤተ መዛግብቱም በታች ወደ ነበረው ወደ ንጉሱ ቤት ገባ። ከዚያም አሮጌ ጨርቅና ላቂ ልብስ ወሰደ። ወደ ኤርምያስም ወደ ጉድጓዱ ውስጥ በገመድ አወረደው። ኢትዮጵያዊውም አቤሜሌክ ኤርምያስን ይህን አሮጌ ጨርቅና ላቂውን ልብስ በብብትህ ከገመዱ በታች አድርግ አለው። ኤርምያስም እንዲሁ አደረገ። ኤርምያስም በገመዱ ጎተቱት፣ ከጉድጓድም አወጡት። ኤርምያስም በግዞት ቤት አደባባይ ተቀመጠ ይላል። እንጸልያለን። አቤቱ እጅግ ክቡርና ቅዱስ የሆን ከአባታችን እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንደገና ስለዚህ ማለዳ እናመሰግናለን። የበዛው ያንተ ምሕረትና ያንተ ጸጋ በፊትህ አቁሞናልና በኢየሱስ ክርስቶስ ስም ከፍ ከፍ እናደርግሃለን። ጻድቅ አባት እግዚአብሔር ሆይ አንተ ለልጆችህ ትናገራለህ። አንተ ልጆችህን በዘመናት ሁሉ ትመክራለህና ከቅዱስ ቃልህ እንድትመክረን በመንፈስህ እንድትናገረን አቅጣጫና መንገድን እንድታሳየን በጌታ በኢየሱስ ስም እንጸልያለን። ጻድቅ አባት እግዚአብሔር ሆይ ማንም ሰው እንደመጣ እንዳይመለስ በክቡር መንፈስህ እንዲነካ በቅዱስ ቃልህ እንዲጽናና በጌታ በኢየሱስ ስም ተስማምተን ለመን። ጌታ ሆይ ህልውና ይህን ቤት እንዲቆጣጠረው አስተሳሰባችንን መንፈሳችንን ሁሉ ያንተ ቅዱስ መንፈስ እንዲገዛ በጌታ በኢየሱስ ስም እንጸልያለን። በዚህ ቀን በዚህ ጉባኤ ላይ የተመደበ የጨለማ መልእክተኛ በጌታ በኢየሱስ ስም ተመቶ የወደቀ ይሆን። በኢየሱስ ስም ስራው የፈረሰ ይሆን። በኢየሱስ ስም ምክሩ የፈረሰ ይሆን። በጌታ በኢየሱስ ስም የሚንበለበል ፍላጻቸው ሁሉ የተቆረጠ ይሆን። ክብር ሁሉ ለገናና ስምህ ይሆን። አሜን ሃሌሉያ። ክብር ለኢየሱስ ይሆን። የማካፍልበት ሐሳብ የጠራችሁ ታማኝ ነው በሚል ሐሳብ ነው የምናገር። የጠራችሁ ታማኝ ነው። በተለይ ኤርምያስን ገና በእናትህ ማህፀን ሳልሰራ አወኩ ያለው እግዚአብሔር፣ የጠራው እግዚአብሔር ለኤርምያስ ታማኝ እንደነበረ እኛንም ደግሞ በልጁ በክርስቶስ ኢየሱስ ወደ እግዚአብሔር መንግስት የጠራን አምላካችን እግዚአብሔር ለዘላለም ታማኝ ነው። አሜን። የጠራችሁ ታማኝ ነው በሚል ሐሳብ እናገራለሁ። እንግዲህ ታማኝ ማለት ምንድነው ብለን ስናይ ታማኝ ማለት ኪዳኑን የሚጠብቅ፣ ታማኝ ማለት ቃሉ የማይታጠፍ፣ ታማኝ ማለት እውነተኛ፣
ታማኝ ማለት በሁኔታ የማይለወጥ ሁኔታ የማይቀይረው ማለት ነው። ታማኝ ማለት በቃ አይለወጥም ማለት ነው። ያዕቆብ እንደዚህ ይላል። ያዕቆብ 1:17 ላይ በመዞር እንደሚደረግ ጥላ እግዚአብሔር በእርሱ ዘንድ መለወጥ የለም አለ። በእግዚአብሔር ዘንድ መለወጥ የለም። የጠራን እግዚአብሔር ምን አይልም? አይለወጥም። ክብር ለጌታ ይሁን። በምንኖርበት ዓለም ውስጥ ነገሮች በፍጥነት ይለዋወጣሉ። በጣም በፍጥነት ይለዋወጣሉ። ቀደም ባለው ዘመን ነገር ቶሎ አይለወጥም ነበረ። የሆነ ጥበብ የሆነ ዕውቀት ለመለወጥ አንድ ክፍለ ዘመን ይፈጅበት ነበረ። አሁን ያለንበት ዘመን ግን እንደ ድሮው ዘመን ዳተኛ ዘመን አይደለም። በጣም ፈጣን ነው። ነገሮች በፍጥነት ይለዋወጣሉ። በፍጥነት ይለዋወጣሉ። በቀናት ውስጥ በጣም ብዙ ነገሮች ሀፕን ያደርጋሉ። ከዚህ የተነሳ ሰዎች በምንም ነገር ላይ እርግጠኛ መሆን የማይችሉበት ዘመን መጥቷል። ወገኖቼ ሆይ የሰዎችን ሕይወት አንሰርቴኒቲ እርግጠኛ አለመሆን በጣም በፍርሃት ውስጥ በጣም በጭንቀት ውስጥ እንዲኖሩ እያደረጋቸው ይገኛል። ቀጥሎ ምን እንደሚሆን በእርግጠኝነት መናገር አይቻልም። ስለዚህ እንዲህ ያለው ተለዋዋጭ ዓለም በጣም በፍጥነት እየተለወጠ ሲሄድ ሰዎች ራሳችንን አፕዴት ማድረግ አለመቻል አቅም እያሳጣን ጉልበት እያሳጣን ፍርሃት እያለን ይሄዳል። ምክንያቱም በምንም ነገር እርግጠኛ መሆን አይቻልም። ምንም ነገር አስተማማኝ አልሆን ብሎት የሰው ልጅ በጣም ተቸግሯል። በጣም ነገሮች ፈታኝ ሆነዋል። ወዳጅ አይታመንም። ድንገት ሰው ነውና ሰው ይቀየራል። ጁልየስ ቄሳር የሚባል አንድ የሮም ንጉስ ነበረ። በጣም ኃይለኛ ዋሪየር ነው። ጠላቶቹ የማይደፍሩት ሰው ነው። ይሄ በጣም ኃይለኛ የሆነ ንጉስ አንድ ጊዜ ምን ገጠመው? የገዛ ወዳጁ ከጀርባው ወግቶ ገደለው። ልክ በጦር ሲወጋው በደረቱ ወድቆ ቀና ብሎ አንተም ብሩቱስ ብሎ ወደቀ። አንተም ወዳጅ ይከዳል፣ ሰው ይለወጣል፣ ሁኔታ ይለወጣል። ወገኖቼ ሆይ አንድ ግን የማይለወጥ በሰማይ አለ። አንድ ግን ዘመን የማይለውጠው፣ አንድ ግን ሁኔታ የማይቀይረው ጻድቅ ወዳጅ በሰማይ አለ። ክብር ለኢየሱስ ይሁን። የጠራን እግዚአብሔር ታማኝ ነው። አሜን። ወደ ልጁ መንግስት ያፈለሰን እግዚአብሔር ለዘላለም አይለወጥብንም። መጽሐፍ ሲናገር ምን ይላል? እናት በውኑ ሴት የወለደችውን ልጇን ትረሳ ዘንድ ይቻላታልን አለ። አዎ ምናልባት እርሷ ሰው ናትና ትረሳ ይሆናል አለ። እኔ ግን ለዘላለም አልረሳም አለ። ክብር ለኢየሱስ ይሁን። ሰው ይለወጣል፣ ሁኔታ ይለወጣል፣ አንሰርቴኒቲ አየሩም ሞልቶታል። ግን የማይለወጥ እግዚአብሔር ከኔና ከናንተ ጋር አለ። ክብር ለጌታ ይሁን። ያለ ስጋት የምንኖርበት መተማመኛ የሚሆን እውነተኛ ወዳጅ ከኔና ከናንተ ጋር አለ። ወገኖቼ ሆይ ለማለት የፈለኩት እንደዚህ ነው። በለውጥና በነውጥ በተሞላ ዓለም ውስጥ በእርግጠኝነት ተደላድለን የምንደገፍበት የምንታመንበት አባትና አምላክ አለን። ክብር ለጌታ ይሁን። እሱ ብቻውን አይናወጥም። እርሱ ብቻውን አይለወጥም። ወገኖቼ ሆይ የእግዚአብሔር ቃል በትንቢተ ሚልክያስ 3:6 ላይ እንዲህ ይላል፣ እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም አለ። እናንተ የጠፋችሁ አይደላችሁም። ሁኔታው ተቀያይሯል። በሕይወታችሁ ውስጥ ብዙ ነገር ሀፕን አድርጓል። እኔ እግዚአብሔር ግን ስለማልለወጥ እናንተ ምን አይደላችሁም? የጠፋችሁ አይደላችሁም ይላል። እግዚአብሔር የማይለወጥ እውነተኛ ወዳጅ ነው። ወገኖቼ ሆይ ብትደገፉበት የማይሰበር ክብር ለጌታ ይሁን። እርግጠኛ የምትሆኑበት ብቸኛ ነገር በፍጥነት በሚለዋወጥ ዓለም በጣም ስጋት በተሞላ ኢንቫይሮመንት ውስጥ
ያለ ስጋት የምንኖርበት። ክብር ለኢየሱስ ይሁን። እግዚአብሔር ብቻ ነው ወገኖቼ ሆይ። በዘመናት ሁሉ ጸንቶ የሚኖር ክንዶቹ የማይዝሉ ክንዶቹ የማይደክሙ ጽኑ ክንድ ያለው እግዚአብሔር ከናንተ ጋር ነው። ክብር ለኢየሱስ ይሁን። የጠራችሁ እግዚአብሔር እሱ ለዘላለም ታማኝ ነው። በመልእክት የመግቢያ ላይ ወዳነበብኳችሁ ሁላችሁ ወደ ትንቢተ ኤርምያስ መጽሐፍ ልመልሳችሁ። ነብዩ ኤርምያስ በሳኦል ዘመን በኖብ ምድር ይኖሩ የነበሩ ካህናትን ሳኦል በጨፈጨፋቸው ጊዜ ከኖብ ምድር አምልጦ የተረፈው የአብያታር የሚባለው ካህን የልጅ ልጅ ነው። የሳኦል አንድ አዛዥ የነበረ ሰው ከብቶቹን የሚያሰማራ፣ ምናልባት በዚህ ዘመን የግብርና ሚኒስቴር የነበረ ሰው በሉት። ይዶማዊው ዶይቅ የሚባል ሰው አንድ ቀን ነገር ሰራ እንዲህ ብሎ፣ የካህናት አለቃው ምክሩ ከዳዊት ጋር ነው፣ ሰይፍ ሲሰጠው አይቻለሁ፣ የሳኦልን ሰይፍ ሰጥቶታል አለ ይላል። በዚህ ምክንያት ካህናትን በእስራኤል ታሪክ ተደርጎ በማያውቅ መንገድ ውስጥ ጨፍጭፎ ሲገላቸው አንድ ትንሽ ካህን ልጅ አብያታር የሚባል ሰው አምልጦ ወደ ምድረ በዳ ወደ ዳዊት ሄደ ይላል። ያ ሰው ከወለዳቸው ከልጅ ልጆቹ መካከል አንዱ ኤርምያስ ነው። አናቶት በምትባል ግዛት ውስጥ ከኢየሩሳሌም ምናልባት በ5 ኪሎ ሜትር ርቀት በሰሜን በኩል የሚኖር በትንሽ መንደር ውስጥ የሚኖር ነቢይ ነው። ይሄ ነቢይ እግዚአብሔር ለአገልግሎት የጠራው በ20 ዓመቱ ነው። በጣም ታናሽ ብላቴና እያለ፣ ለዛ ነው እኔ ብላቴና ነኝ ይል የነበረ ማለት ነው። በ20 ዓመቱ ጠርቶት ለ40 ዓመት በታማኝነት በእውነተኝነት በትጋት እግዚአብሔርን ያገለገለ እውነተኛ የእግዚአብሔር ነቢይ፣ እውነተኛ የእግዚአብሔር አገልጋይ ነው። ይሄ ሰው ግን ለአገልግሎት የወጣበት ዘመን በጣም ያሳዝን ነበረ። እስራኤል ሁሉ የአምላካቸውን የእግዚአብሔርን ቃል ኪዳን የተውበት፣ እንግዶችን አማልክት የሚያመልኩበት፣ ተው ተብለው በማለዳ እግዚአብሔር ሲናገራቸው ምክሩንና ድምፁን የማይሰሙበት በጣም የሚያሳዝን በጣም ታላቅ መንፈሳዊ ውድቀት የነበረበት ዘመን ላይ ለአገልግሎት የመጣ ሰው ነው። እና አገልግሎቱ ሁሉ ጊዜ ተመለሱ የሚል ስለነበረ ሰው ሁሉ ይጠላው ነበረ። ኤርምያስ ከሚያመጣው ትንቢት የተነሳ የገዛ ዘመዶቹ አክንትፍ ብለው የተፉት፣ ተገልሎ ለብቻው ይኖር የነበረ ምስኪን ሰው ነው። የመንግስት ሰዎች እጅግ አድርገው የሚጠሉት፣ ስለኛ ስለ ምድሪቱ መልካም ነገር አይናገርም ብለው ጠምደው የያዙት፣ ባለስልጣኖች በጣም የሚገፉት፣ በቤተ መንግስት የሚጠላ ሰው ነው የነበረው። በጣም የሚያሳዝነው ሌላው ነገር ደግሞ በምድሪቱ ላይ በጣም ከፍተኛ የሆነ ስጋት ያንዣበበበት ዘመን፣ ከለዳውያን በኢየሩሳሌም ዙሪያ ቅጥር ቀጥረው ምሽግ ሰርተው እስራኤልን ለማጥፋት በኃይለኛ ዝግጅት እያደረጉ ያሉበት ወቅት ነው። በዚህ ወቅት ኤርምያስ እንደዚህ አለ። የሰራዊቱ ጌታ እግዚአብሔር እንዲህ ይላችኋል፣ ከከለዳውያን ጋር ወደ ጦርነት አትግቡ፣ አትዋጓቸው። የሰራዊቱ ጌታ እግዚአብሔር እንዲህ ይላል፣ ከተዋጋቸው ምድሪቱ ትጠፋለች፣ ከተማዋ ቅጥሯ ይፈርሳል፣ ትቃጠላለች በእሳት። ስለዚህ ምን በሉ? ወደ ከለዳውያን ሂዱ፣ እጃችሁን ስጡ። 70 ዓመት የእግዚአብሔር መለኮታዊ ፕሮግራም እንድትሄዱ ነው፣ አትሞክሩት ብሎ ትንቢት ተናገረ። በዚህ ምክንያት ቤተ መንግስት ታላቅ ቁጣ ተነሳበት። ጥርሱን ነክሰውበት የነበረ ሰው ነው። እና እንደዚህ ሆነ። ኤርምያስም ይላል ምዕራፍ 38 ርስት ሊካፈል ወደ ወገኖቹ እየሄደ ያለ የበር ጠባቂዎች አለቃ ያዘው ይላል። ሲወጣ ርስት ሊካፈል ነው የወጣው፣ ግን ጥበቃው ያዘና አምጥቶ ለባለስልጣኖቹ አሳልፎ ሰጠው። ምን ብሎ? ኮብልሎ ወደ ከለዳውያን ሊሄድ ሲል የሀገር መክዳት ወንጀል ፈጽሞ ሲሄድ እጅ ከፈንጅ ይዤዋለሁ ብሎ ወስዶ ሰጣቸው ይላል። በዚህ ጊዜ በአስቸኳይ ባለስልጣኖች ተሰባሰቡ። መሳፍንት አንድ ውሳኔ ወሰኑበት። ይሄ ሰው ምን ይበል? መሞት አለበት አሉ። አደገኛ የሆነ ሴራ በዚህ ሰው ላይ ያሴሩበት።
ኤርምያስ እኔ አላጠፋሁም ርስት ልካፈል ኖ አሉት። በጉድጓድ ውስጥ ጣሉት ይላል። የጣሉት ጉድጓድ ደግሞ ውሃ የለውም ይላል። አዘቅት የተሞላ ነው ይላል። ጭቃ የሞላበት ጉድጓድ ነው። ጥልቅ ጉድጓድ ውስጥ ኤርምያስን ጣሉት ይላል። ምን ለማድረግ? የእግዚአብሔርን ፕሮግራም ለመምታት ነው። ኤርምያስ ብቸኛ የእግዚአብሔር ድምጽ ስለነበረ እግዚአብሔር እንዳይሰማ ምክሩ እንዳይደመጥ ኤርምያስን ጉድጓድ ውስጥ ጣሉት ይላል። ርስት ሊካፈል ሂዶ በሰላም ወጥቶ ግን በጉድጓድ የተጣለ በቀንና በሌሊት ስለ ሕዝቡ የሚያለቅስ እግዚአብሔር ሆይ ምድሬን ማላት እያለ የሚማልደውን ሰው ያን የለቅሶ ሰው ያን የእንባ ሰው ስለነሱ የሚጨነቀውን ሰው በጉድጓድ ውስጥ ጣሉት። ኤርምያስ ከባድ ጭንቅ ውስጥ ገባ። የገባበት ጉድጓድ ጥልቅ ጉድጓድ ስለነበረ ምን ይላል? ለመተንፈስ ይቸገራል። መሰረታዊ የሆነ አቅርቦት በከተማዋ ላይ የለም፣ ተቋርጧል፣ ተከባለች ብያቸዋለሁ። በከተማ ውስጥ ምግብ ጠፍቷል። ስለዚህ እናቶች አሮጊቶች እንጀራ ፍለጋ ሲሄዱ በመንገድ ላይ ወድቀዋል። ረሃብ ጸንቷል። እንኳንስ ጉድጓድ ተጥሎ እንኳንስ ጉድጓድ ውስጥ ገብቶ ይቅርና ልክ በእስር ቤት በግዞት አደባባይ እንኳን ሆኖ ምግብ ሊያገኝ አይችልም ነበር። ቅጥልጥል ችግር ነው በህይወቱ ላይ ሀፕን ያደረገው። ግን እኮ በንጽህና እየሄደ ነው። ግን እኮ በጽድቅ እየሄደ ነው። ግን እኮ ያገለገለው የእግዚአብሔርን ሐሳብና እውነት ነው። ከእግዚአብሔር ሐሳብ ውጭ አንድ ነገር አልተናገረም። በል ያለውን እኮ ነው የተናገረው። ቀንቶላቸው እኮ ነው የነገራቸው። እንዳትጠፉ የማትችሉት ውጊያ ውስጥ አትግቡ እኮ ነው ያላቸው። አስቦላቸው ነው። ይህንን ሰው ጉድጓድ ውስጥ ከተቱት። ከዚህ የተነሳ ምን ሆነ? በህይወት ለመቆየት የሚያስፈልገውን ነገር እንዳያገኝ ያደረጉት። ምግብ የለም ጉድጓድ ውስጥ፣ ውሃ የለም ጉድጓድ ውስጥ፣ አየር ያጥረዋል። ለመተንፈስ የሚጨነቅበት ኢንቫይሮመንት ውስጥ አስገቡት። ከነ ህይወቱ ወደ መቃብር ውስጥ ነው ያወረዱት። እና በመቃብር ውስጥ ጥለውት አንድ ነገር እርግጠኛ ናቸው፣ ኤርምያስ ይሞታል እያሉ እርግጠኛ ናቸው። ይሞታል ብለው ሳጥን አዘጋጅተውለት ያበቃለታል፣ ከእንግዲህ አይወጣም፣ ከእንግዲህ የእግዚአብሔር ፕሮግራም ተዘጋ ብለው ጨርሰው ባለስልጣኖቹ ተደላድለው ተቀምጠዋል። ይሄ ሰው ይጨነቃል። በመቃብር ውስጥ ነው፣ በጉድጓድ ውስጥ ገብቶ የሞት ሽታ ከቦታል። ኤርምያስ ለመተንፈስ ለጥቂት ሰከንድ መቸገር ምን ያህል ምጥ ውስጥ እንደሚከት ገምቱት። ማንም ሊረዳው አይችልም። ዘመድ ጋር ተለያይቷል። ስንቅ የሚያቃብል ሳህን ይዞ ሊመጣ የሚችል ሰው የለውም ብያችኋለሁ። ትዳር የለውም፣ ልጆች የሉትም። አንድ ጓደኛ ወዳጅ ነበረው ባሮክ የሚባል፣ ባሮክም ከሱ ተለይቷል። ባለስልጣኖች ሊገሉት ነው። ስለዚህ የሞት ኮቴ ያዳመጠ በጉድጓድ ውስጥ ሆኖ ኤርምያስ ይቃተት ነበረ። እርዳታ በሌለበት ሁኔታ መሰረታዊ የሚያስፈልጉትን ነገሮች ሁሉ እንዲያጣርገው ቀስ ብሎ ተሰቃይቶ እንዲሞት። በጣም ክፉ ሰዎች ሲገሉ ምን አድርገው ነው? ቀስ ብሎ ሰው እንዲሞት፣ እርፍ እንዳይል ወዲያው ማለት ነው። እየተጨነቀ እንዲሞት በጉድጓድ ውስጥ ጣሉት። ሁኔታው በጣም ያስፈራል። መውጫ መንገድ ያለ እንኳን አይመስልም። በዚህ አስጨናቂ ኢንቫይሮመንት ውስጥ ሆኖ ኤርምያስ ልክ ሞቱን እየተጠባበቀ እያለ ደቂቃ እየቆጠረ ሰከንድ እየቆጠረ እያለ ድንገት አንድ ድምፅ ከጉድጓዱ አናት ተሰማ። ኤርምያስ ሆይ ናውጣ ሚል። ክብር ለኢየሱስ ይሁን። ናውጣ ኤርምያስ የሚል እግዚአብሔር እንዲያደረገ ይላል። አቤሜሌክ የሚባል አንድ ኢትዮጵያዊ ስደተኛ፣ መቼም ኢትዮጵያዊ የሌለበት ሀገር የለም። ተሰዶ የሄደ አንድ ምስኪን ሰው ለንጉሱ ሄዶ እንዲህ አለው ይላል። ንጉስ ሆይ እባክህን ነብዩ ኤርምያስ በጉድጓድ ውስጥ እባክህ በረሃብ አይሙት አለው ይላል። እኔ ስለሱ ለምንሃለሁ፣ እባክህ ኤርምያስ በህይወት ይኑር አለ ይላል። ክብር ለኢየሱስ ይሁን።
ኤፍሬም አይሙት በሕይወት ይኑር እንደሚል መጽሐፍ። ክብር ለጌታ ይሁን። ኤርምያስ እባክህ አይሙት፣ እባክህ ልሂድና ላውጣው ሲለው ከአንተ ጋር 30 ሰዎች ይዘህ ሂድ፣ ከገባበት ጉድጓድ ውስጥ በሕይወቱ ሳይሞት አውጣው አለ ይላል። ክብር ለኢየሱስ ይሁን። ይኸውላችሁ ሰው ከገባበት ከጉድጓድ እግዚአብሔር ታማኝ ወዳጅ እግዚአብሔር ያወጣል። ሃሌሉያ። ከአስፈሪ ጨለማ እግዚአብሔር ያወጣል። ከግራ መጋባት እግዚአብሔር ያወጣል። ክብር ለጌታ ይሁን። ከአንተ ጋር 30 ሰው ውሰድ አለው ይላል። ከኛ መካከል አንድ ሰው ውሃ ቢፈልግ 30 ሰው ሄዶ ውሃ ያምጣለት አይባልም። ምን ያህል አስቸጋሪ ሁኔታ እንደገባ ተመልከቱ። 30 ሰዎችን ውሰድና ከጉድጓዱ አውጣው አለው ይላል። ከዛ በኋላ እንደዛ አለ፣ ኤርምያስ ወይ ውጣ። እንዴት ነው መውጣው ሲል ይኸውልህ ገመድ አዘጋጅቼልሃለሁ፣ ደግሞ እንዳይጎዳህ ገመዱ ይሄን አሮጌ ጨርቅ ላኩልህ፣ በብብት ዙሪያ ሰረው፣ ገመዱን አስገባና ከጉድጓዱን አውጣ አለው። ክብር ለኢየሱስ ይሁን። ገመዱን ላከለት ይላል። ኤርምያስ ከገባበት ጥልቀት፣ ኤርምያስ የእግዚአብሔር ፕሮግራም ከገባበት አዘቅት ውስጥ እግዚአብሔር እንዲወጣ እንደገና በአደባባይ እንዲቆም ሌላ እድል እግዚአብሔር ሰጠው። ሃሌሉያ። እግዚአብሔር ታማኝ ነው። ሃሌሉያ። እግዚአብሔር ለሕዝቡ ረድኤት ያደርጋል። ክብር ለኢየሱስ ይሁን። አይወጣም ብለው ነበር፣ ይሞታል ብለው ነበር፣ ሳጥን አዘጋጅተውለት ነበር፣ ሊቀብሩት ነበር። ረዳቱ እግዚአብሔር መጣ። ሃሌሉያ። እንግዲያስ እንዲህ እላችኋለሁ፣ ካልጠበቃችሁት አቅጣጫ እግዚአብሔር ረዳት ያስነሳል። ካልጠበቃችሁት አቅጣጫ እግዚአብሔር መድኃኒት ያደርጋል። ሃሌሉያ። ያደርጋል። ሃሌሉያ። ከመቃብር ውስጥ በሕይወቱ ከገባበት ጉድጓድ ሊያወጣው እግዚአብሔር የማያውቀው ወገን አስነሳ። ሃሌሉያ። እንግዲያስ የማታውቋቸውን እግዚአብሔር ያስነሳላችኋል። እንግዲያስ ረግረግ ከሆነ ነገር እግዚአብሔር ያወጣችኋል። በእናንተ ያለ የእግዚአብሔር ፕሮግራም አይቋረጥም። ከገባችሁበት ችግር ትወጣላችሁ። እግዚአብሔር መድኃኒት ይልክላችኋል። ሃሌሉያ። ታላቅ እልልታ ለእግዚአብሔር። የገባህበት ችግር መጨረሻ አይደለም። የገባሽበት ጭንቀት መጨረሻ አይደለም። እግዚአብሔር መድኃኒት ያደርጋል። ከፈራህበት ነገር ታመልጣለህ። ሃሌሉያ። ዋው! ምን አይነት ታማኝ ወዳጅ ነው! በሽርፍራፊ ሰዓት ውስጥ የሚያድን ጌታ። ዳዊት በእኔና በሞት መካከል አንድ እርምጃ ቀረ ሲል በአንዷ እርምጃ ጣልቃ ገብቶ ከሞት የሚያድን የአምላኬ አንተ አምላክ ነው። ይሄ አምላኬ አንቺ አምላክ ነው። ሃሌሉያ። ሃሌሉያ። ሞትሽን የሚጠብቁ ክብርሽን ያያሉ። አለቀላት ተዋረደች የሚሉ በከፍታ ያዩሻል። እንደገና መውጣት ይሆናል። እንደገና በከፍታ መቆም ይሆናል። ሃሌሉያ። ሞት በሕይወት ይቀየራል። ሞት ይሻራል። ሃሌሉያ። እግዚአብሔር እንደገና ደስታ ያደርግላችኋል። እኔን እግዚአብሔር እንደዚህ ነው የሚለኝ ስጸልይ፣ እግዚአብሔር ለሕዝቡ እንደገና ደስታ ያደርጋል። እግዚአብሔር ለሕዝቡ እንደገና ሳቅ ያደርጋል። ሃሌሉያ። አልቅሰ ተንበርክከ እየሳቅ ትነሳለህ። እንባ ሳይደርቅ ሳቅህ ይመጣል። ሃሌሉያ። ወዳጅህ ይሄን ያደርጋል። ሃሌሉያ። ፍትህ ቢጓደል፣ ሁኔታ ቢበላሽ፣ ያለቀ ቢመስላችሁ ግን በእግዚአብሔር ዘንድ አላለቀም። ሃሌሉያ። በተከበበ ከተማ እግዚአብሔር ለባሪያዎቹ የሚያስደንቅን ምሕረት ያደርጋል። በተከበበ ከተማ ሃሌሉያ። ተስፋ አለ ወገኖች ሆይ፣ ተስፋ አለ። የጠራችሁ እግዚአብሔር ታማኝ ነው። እንደገና አቅርቦትን ያደርግላችኋል። ክብር ለኢየሱስ ይሁን። እግዚአብሔር እንደገና አቅርቦት ያደርጋል። አሜን። ኤርምያስን ከአቅርቦት ነበር የነጠሉት። እግዚአብሔር እንደገና ሰፕላይ ያደረገለት። ክብር ለኢየሱስ ይሁን። እግዚአብሔር መጋቢያችን ነው። እግዚአብሔር የሚያኖረን አባታችን ነው። እግዚአብሔር ምንጭህ ነው። ሃሌሉያ። ያንተ ምንጭ አይነጥፍም። ሃሌሉያ።
እኔና እናንተ የምንኖረው በእግዚአብሔር ኢኮኖሚ ነው። ሃሌሉያ! ያኖረናል። ሃሌሉያ! ሞቱ ሲባል እንደገና ህይወታችን ይሰማል። በለቅሶ ፋንታ ሳቅ፣ በሐዘን ፋንታ ደስታ፣ በአመድ ፋንታ አክሊልን አደርጋለሁ ያለ እግዚአብሔር ክብር ያደርግልናል። አሜን። ለዚህ ቤተ ክርስቲያን ክብር ይሆናል። ለዚህ ቤተ ክርስቲያን ከፍታ ይሆናል። መዳናችሁ ከሩቅ ይሰማል። አሜን። ጠላታችሁ እልል አይልባችሁም። ሃሌሉያ! ዳዊት እንዲህ አለ፣ አቤቱ ጠላቴ እልል አላለብኝምና አመሰግንሃለሁ አለ። ክብር ለጌታ ይሁን። እንግዲያ በቤታችሁ ምስጋና ይሆናል፣ በቤታችሁ እልልታ ይሆናል፣ እንደገና ጉብኝት ይሆናል፣ እንደገና ደስታ ይሆናል። ሃሌሉያ! የጠራችሁ የታመነ ነው። የማይጥል ክንድ ክንዳችሁን ይዞታል። ሃሌሉያ! በፍጹም አይጥላችሁም፣ አይለቃችሁም። አሜን። በፍጹም በፍጹም በፍጹም። እንዴ የማያምን ሰው እኮ እንደዚህ ይላል፣ ምንም ያክል ሌሊቱ ጨለማው ረጅም ቢሆን ይነጋል ይላል እኮ ማያምን ሰው። እኔና እናንተማ ጌታን ይዘን ሃሌሉያ፣ ሌሊቱ ምንም ቢረዝም ይነጋል። ሃሌሉያ! ይነጋል። ዛሬ እያለፍንበት ያለው መንገድ ለዛሬ ብቻ ነው ወገኖቼ ሆይ። ነገ ሌላ ታሪክ አለ። ነገ ከጨለማ መውጣት አለ። ነገ ልልታ አለ። ሃሌሉያ! ጨለማው የጎነጎነባችሁን ሴራ እግዚአብሔር ያፈርሰዋል። ሃሌሉያ! ሚኒስቴሮች መክረው ነበረ፣ ጨለማ መክሮ ነበረ። ኤርሚያስ ይሙት ብሎ ተወስኖ ነበር። አዋጅን የሚሽር በአዋጅ በሕይወት ያኖራቸዋል። የሞት አዋጅ ይሻራል። ሃሌሉያ! ቀጠሮ ይሻራል። አሜን። ጀላሃባዱ ለበጀን ሮስፓላና ማያ በማደሪያው ላይ አለ፣ በዙፋኑ ላይ አለ፣ በመንበሩ ላይ አለ። ያንቺ ጌታ አለ። ሃሌሉያ! ሃሌሉያ! ይኸውላችሁ ናይን በምትባል ከተማ አንድ ጎበዝ ሞተ ይላሉ። ያንን ጎበዝ ለመቅበር የከተማው ሰው ሁሉ እናቱን አጅቦ እያለቀሱ ሲወጡ ድንገት ኢየሱስ በመቃብሩና በከተማው በር መካከል ገባ። አንተ ጎበዝ አለው፣ እልሃለሁ ተነስ። ሃሌሉያ! ተነስ። ሃሌሉያ! እግዚአብሔር ሕይወትን ይሰጣል። ለሞተው ነገር ሕይወትን ይሰጣል። ሃሌሉያ! እግዚአብሔር ይሄን ያደርጋል። ከዛ የሰብኤው ቀብር የሄደው ሰው ሁሉ በፍጥነት ተመልሶ ወደ ቤት ሲሄድ እኔ ዝም ብዬ አስዩም ሳደርግ ነው። እኔ ነኝ አስዩም ያደረኩት። እንዴ እናቴ ዛሬ እንዴት ፈጥነሽ መጣሽ ሲባል አይ አሁን እኮ ቀብሩ ቀርቷል አለ። ሃሌሉያ! ሞት ቀርቷል። ሃሌሉያ! ጠላት የደገሰው ቀርቷል። የጠራችሁ ታማኝ ነው። የጠራችሁ ታማኝ ነው። ከኔ ገና ከናንተ ጋር ያለው ታማኝ ነው። ሃሌሉያ! አይለወጥም። በእርሱ ዘንድ መለወጥ የለም። ሃሌሉያ! ከጠባብ ነገር እግዚአብሔር ያወጣቸዋል። እግዚአብሔርን ለምኜዋለሁ፣ ጸልያለሁ፣ ጠይቄዋለሁ። እግዚአብሔርን ስለ ሕዝቡ ለምኛለሁ፣ ስለ እናንተ ጠይቄያለሁ። እግዚአብሔር ከጉድጓድ ያወጣቸዋል። ከጠባብ ነገር እግዚአብሔር ያወጣችኋል። ሃሌሉያ! ቲክ ዳርክ ነው ጨለማ ውስጥ ያለው። ወፍራም ጨለማ፣ የሚጋፋ ጨለማ ነው ያለው። ጨለማው ግን መጨረሻ አይደለም። ሃሌሉያ! ኤው የተዘጋበት እግዚአብሔር በር ከፍቶ ያወጣዋል። ክብር ለኢየሱስ ይሁን። ኤው አይታችኋል። አንዳንድ ጊዜ ወፎች የሆነ አዳራሽ ውስጥ ይገቡና በዚህ ይበራሉ፣ ተጋጭተው ይወድቃሉ። እንደገና በዛ ይሞክራሉ፣ ይወድቃሉ። እንደገና በዛ ተስፋ ቆርጠው ይዝለፈለፋሉ። አንድ ደግ ሰው ይመጣና ድንገት በሩን ገርበብ ሲያረገው ወጣው ያመልጣሉ። ሃሌሉያ! ወፍ አለ ከአዳኝ ወጥመድ እንደምታመልጥ። ክብር ለኢየሱስ ይሁን። እግዚአብሔር ማምለጥን ያደርግላቸዋል። ሃሌሉያ! ሼላ ሀባዱ ለበጄ ወፍ ከአዳኝ ወጥመድ ተሰበራለ። እኛም አመለጥን። ሃሌሉያ! ከወጥመድ ማምለጥ ይሆናል። የጠራችሁ ይሄን ያደርጋል። የጠራችሁ የታመነ ነው። ክንዳችሁን የያዘው የታመነ ነው። አይጥላችሁም። አላበቃም። ሃሌሉያ! ያ ክፉ ጠላት ኤርሚያስን ኤልሚያስ ሆይ አሁን አብቅቷል፣
ተቸግረሃል፣ አልቆልሃል እያለ ሲያንሾካሹክ እግዚአብሔር ሌላ ድምፅ አመጣ። ኤርምያስ ወይ ውጣ ሚል። ሃሌሉያ! አገልግሎት እንደገና ይቀጥላል። ሕይወት እንደገና ይቀጥላል። ምስጋና ይቀጥላል። ሃሌሉያ! እልልታ ይቀጥላል። ሃሌሉያ! ሼላሃባዱ ለበጀይን ሮስፓላና ማያ አያበቃም። የኔ ነገር አያበቃም። የእናንተ ነገር እንደዚህ አያበቃም። አገልግሎታችሁ እንደዚህ አያበቃም። ጌታ ጌታ ብላ ኢየሱስ ኢየሱስ ብላ እንዲሁን አቀረች አትባይም፣ አትባይም። ሃሌሉያ! አትባይም። ሃሌሉያ! በአደባባይ ለምስጋና ያደርግሻል። አደረገላት ይባላል፣ አደረገለት ይባላል። ሃሌሉያ! ታማኝ ነው። ሃሌሉያ! ዛሬ እንደ ነቢዩ ኤርምያስ እግዚአብሔርን እየፈራችሁ በጽድቅና በእውነት እየኖራችሁ እያገለገላችሁ ግን ደግሞ ጠላት ስውር ምክር የመከረባችሁ የእግዚአብሔር ቤት ሥራ ከሚጓደል የኔ ቤት ይጉደል ብላችሁ ለእግዚአብሔር ቤት ሥራ ገንዘባችሁን የሰጣችሁ፣ ልጅነታችሁን የሰጣችሁት፣ ጉልበታችሁን የሰዋችሁለት ያ ጌታ ኤርምያስን እንደረዳ ጣልቃ እንደገባለት በእናንተ ነገር ጣልቃ ይገባል። በእናንተ ሕይወት ጣልቃ ይገባል። አይችልም ዝም ብሎ መቀመጥ። እግዚአብሔር አይሆንለትም። ክብር ለኢየሱስ ይሁን። እግዚአብሔር ወረታን እንኳን እግዚአብሔር እኔ መልካም ያረጉልኝን ሰው አረሳም፣ የረዱኝን ሰዎችን ያረሳም፣ የጸለዩልኝን አረሳም፣ የመከሩኝን ሰዎች አረሳም። እግዚአብሔር ወረታሽን አይረሳም። ሃሌሉያ! የከፈልሽውን ዋጋ ያስባል። ዘመድ አያስፈልግም ወገኖች ሆይ፣ ይዶንኒድ ዘመድ አያስፈልጋችሁም። ልንገራችሁ፣ እግዚአብሔር እውነተኛ ወዳጃችሁ ከሆነ ማንም አያስፈልጋችሁም። ሰው በሚያስፈልጋችሁ ቀን ሰው የሆነ ቀን እግዚአብሔር ይልክላቸዋል። ለዚህ እኮ ነው ዳዊት ምን አለ? አይኖቼን ወደ ተራሮች አነሳው አለ። ረዳቴ ከወዴት ይምጣ? ረዳቴ የት ነው አለ? ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። ክብር ለጌታ ይሁን። እርዳታ ከሰማይ ነው። ያንቺ እርዳታ ከሰማይ ነው። ሃሌሉያ! ከሰማይ ነው። ሃሌሉያ! የማይናወጥ ክንድ ባንተ ላይ ነው። የማይዝል ክንድ ያንተን ነገር ይዞታል። ያንቺን ነገር የያዘው አይጥለውም። ሃሌሉያ! አይወድቅም ነገርሽ፣ አያበቃም። ሃሌሉያ! ሾፕራ ፓዲያ ሬቬጄኒያ ኢየሱስ ለዘላለም ጌታ ነው፣ ያድናል። ሃሌሉያ! ታላቅ እልልታ ለጌታ፣ ታላቅ ምስጋና፣ የማያቋርጥ እልልታ ለእግዚአብሔር፣ ለእግዚአብሔር። ሃሌሉያ! ይችላል ኢየሱስ። የጠራችሁ ታማኝ ነው። ለዘላለም አይጥላችሁም፣ አይጥላችሁም። ሃሌሉያ! በረሃብ ዘመን ጠግባችሁ ትኖራላችሁ። ክብር ለኢየሱስ ይሁን። ጎለመስኩ፣ ሸመገልኩ፣ አረጀው። ጻድቅ ሲጣል ዘሩ በመንገድ ላይ እህል ሲለምን አላየሁም አለ። ሃሌሉያ! አላየሁም ጻድቅ ሲጣል አለ። ሃሌሉያ! ጌታ ጌታ ሚል ሰው ሲጣል አይቻላውቅም። ሃሌሉያ! በእውነትና በጽድቅ እየኖራችሁ ጌታ ጌታ እያላችሁ የተቀጣጠለ ቅጥልጥል ፈተና፣ ይሄ የባቡር ፍርጎ እንዳለው ባቡር የተቀጣጠለ ፍርጎ ያለው የፈተና ማዕበል ቢመጣ እግዚአብሔር ያሳልፋቸዋል። ክብር ለኢየሱስ ይሁን። ኤርምያስ ሕይወት ላይ የመጣው ችግር ቅጥልጥል ችግር ነው የነበረው። በጣም ብዙ ቅጥልጥል ያለ ችግር። እግዚአብሔር ግን ቆረጠው። ሃሌሉያ! ከናንተ ሕይወት ላይ ይቆርጠዋል። ኤርምያስን የረዳ ይረዳቸዋል። ሃሌሉያ! አንዳንዴ ፈተና እንደዚህ ነው፣ ተከታትሎ ይመጣል። አንዱን መርዶ ሰምታችሁ እፎይ ሳትሉ ደሞ ሌላ፣ ደሞ ሌላ፣ ደሞ ሌላ። ጠላት ተስፋ ለማስቆረጥ፣ ጠላት ከነ ሕይወታችሁ ሊቀብራችሁ፣ ተስፋችሁን ሊቀማችሁ እንደዚህ ቢያደርግም እግዚአብሔር ግን ይገለብጠዋል። ሃሌሉያ! ይገለብጠዋል። ሃሌሉያ! ከናንተ ጋር ያለው ለዘላለም ታማኝ ነው።
አሁን ያላችሁበት ሁኔታ አይቀጥልም። ያለንበት ሁኔታ አይቀጥልም። አሜን። ተስፋ መቁረጥ አይቀጥልም። አሜን። እርስ በርሳችሁ በዚህ ቃል ተጽናኑ ይላል። ምን አለ? ተስፋ አለ። ሃሌሉያ። የተስፋ ሁሉ አምላክ እግዚአብሔር ከኛ ጋር አለ። ከቤተ ክርስቲያናችን ጋር አለ። ከምድራችን ጋር አለ። ሃሌሉያ። ጠላት እኮ ባህሪው እኮ ነው፣ ስራው እኮ ነው። እንደ እናንተ በጠዋት ተነስታችሁ ዝንጥ ብላችሁ ስራ እንደምትገቡ ሰይጣን ዝንጥ ብሎ ወደ ስራ ነው የሚገባው። ስራው ደግሞ እኔና እናንተን ማደናቀፍ ነው። ባህሪው ነው፣ አይዴንቲቲው ነው። ሰውን ማስጨነቅ፣ ወደ መከራ ውስጥ መክተት ማንነቱ ነው። መልካምን ማድረግ ሰይጣን አይዴንቲቲው አይፈቅድለትም፣ አይችልም መልካም ማድረግ። በተቃራኒው ደግሞ እግዚአብሔር ክፉ ማድረግ አይሆንለትም። አሜን። ከኛ ጋር ያለው ደግሞ ለባሪያዎቹ መልካምን ማድረግ፣ በዘመን ሁሉ ታማኝ መሆን አይዴንቲቲው ነው። ሃሌሉያ። የእግዚአብሔር ማንነቱ ነው። የያዘሽ እጅ ታማኝ ነው። አሜን። አይለቀኝም። ሃሌሉያ ሃሌሉያ። ጌታ ለዘላለም ይችላል። የሆነ ሰው በክብር ይፈለጋል። አሜን። የሆነ ሰው አበቃለት ቢባል በክብር ይፈለጋል። ክብር ለኢየሱስ ይሁን። ከሰው አይደለ፣ የእስር ቤት ታሪክ ነው። ዮሴፍን ከሰው ነበር የጣሉት እስር ቤት። አስቸኩለው ከእስር ቤት እንዳወጡት ያንተ ነገር ቸኩሎ ይወጣል። ሃሌሉያ። በፍጥነት ሃሌሉያ። እንደዚህ ነው እግዚአብሔር። እንደዚህ ነው እግዚአብሔር። የገባንበት አስቸጋሪ ሁኔታ መጨረሻ አይሆንም። ዛሬ እያለቀስን ብንሆን እንደገና እግዚአብሔር ያስቀናል። እንደገና እግዚአብሔር በቤታችን ላይ ደስታን ያደርጋል። እንደገና በምድሪቱ ላይ ደስታ ይሆናል። እንደገና ሰላም ይሆናል። እንደገና ረፍት ይሆናል። ሃሌሉያ። ይኸውላችሁ ሁለት ሰዎች በጣም ሩቅ መንገድ እየተጓዙ ደክሟቸው ወደ አንድ ስፍራ ሲደርሱ መንገዳቸው ላይ በጣም ረጅም የሆነ ዋሻ ገጠማቸው። ዋሻው ድቅድቅ ጨለማ ነው። አይን ቢወጋ የሚታይ ምንም ነገር የለም። እንዳይቀሩ መሄድ አለባቸው። እንዳይሄዱ ጨለማው አስፈራቸው። ከዛ እንደምንም ተበረታተው በዋሻው ውስጥ መሄድ ጀመሩና አንዱ እንደዚህ አለ፣ ወንድሜ አይዞህ፣ ከዋሻው ጫፍ ስንደርስ ከዚያ ብርሃን አለ አለ። ክብር ለኢየሱስ ይሁን። ከዚህ ጨለማ ጀርባ ብርሃን አለ። ከዚህ አስፈሪ ሁኔታ ጀርባ ታላቅ ክብር አለ። ሃሌሉያ። ክብር ለኢየሱስ ይሁን። አለ ሌላ ደስታ ወገኖች ሆይ፣ ክብር ለኢየሱስ ይሁን። እንዴት እንደሆነ ግን አላውቀውም። መንገዱ እኮ አይታወቅም። ጠቢቡ ሰለሞን እንደዚህ አለ፣ በሴት ማህፀን ውስጥ ልጅ እንዴት እንደሚሰራ አጥንት ከአጥንት ጋር እንዴት እንደሚዋደድ እንደማታውቅ አለ። ሁሉ የሚችል አምላክ እንዴት እንደሚሰራ አንተ አታውቅም አለ። እንዴት እንደሚሰራ አላውቀውም እንጂ ነገርሽ ይሰራል። እንደገና ነገርሽን ውብ ያደርገዋል። ክብር ለኢየሱስ ይሁን። ሃሌሉያ። ስሟን አልነግራችሁም። አንድ እህት እየመሰከረችልኝ ነበረ። የዛሬ ሳምንት ቸርች ስንመጣ የዛሬ 10 ዓመት ነው። በጣም እሷ ናት የነገረችኝ። እንግዲህ ካለች አላውቅም። እግዚአብሔር እንደዚህ አለኝ፣ ጭቃው በሸክላ ሰሪው እጅ ላይ እንዳለ በመንኮራኩ ላይ ሲሰራው እንደተበላሸ ያን የተበላሸውን ጭቃ እንደገና ውብ አድርጎ እንደሰራው የልጄን ሕይወት እንደገና ውብ አድርጌ ሰራዋለሁ ብለህ ንገራት አለኝ። ከዛ ከመሪያችን ቤት ጠራኋትና እህቴ ሆይ አልኳት፣ እግዚአብሔር ነገርሽን እንደገና ላስውበው እንደገና ላሳምረው መጥቼልሻለሁ ይልሻል አልኳት። ክብር ለጌታ ይሁን። ከዛ ምን ሆነ አትሉኝም? መሲህ ካለፈ በኋላ ነው ሚስቴ የነገረችኝ። ልጅቱ ታማ ሆስፒታል ገባች። ወር ባልሞላ ጊዜ ለሞት ቀረበች ማለት ነው። እኔ አልሰማውም፣ አላወኩም። ለካ አለቀ ተብሎ ይጠብቋታል። እና ያዝናል፣ ጀማሪ ነው፣ ፈሪ እንዳይሆን ብላ ጌታ ይባርካት አልነገረችኝም። ይኸውላችሁ
ከዛ በኋላ ብዙ ጊዜ አለፈ። ልጅቱ ድና ወጣች። ክብር ለኢየሱስ ይሁን። እና በቢሮዋ ተከሳ እንደነበረ ነገረችኝ። የገንዘብ ዕዳ እንደነበረባት፣ በጣም ተስፋ መቁረጥ ውስጥ እንደነበረች እና የሆነ ከረጅም ጊዜ በኋላ ነው የተገናኘን። ፊት ለፊት ስትመጣ እየሳቀች ትመጣለች እና አለየኋትም። ሌላ ሰው ነው የሆነችብኝ፣ እግዚአብሔር በሚያውቀው ማለት ነው። መጣችና ቀጥታ ስትመጣ ገባኝ፣ ሀግ አረገችኝ ማለት ነው። ከዛ ያሬድ እግዚአብሔር የተናገረኝን አደረገልኝ አለች። ምን አደረገልሽ አልኋት። ከሞት አስጣለኝ፣ ዕዳዬን ከፈለው፣ ቤት ገዛው፣ አደላደለኝ። ክብር ለኢየሱስ ይሁን። አደረገላችሁ ይባላል። ክብር ለጌታ ይሁን። አላውቀውም እንዴት እንደሆነ ግን ብቻ ያደርገዋል። አሜን። ክብር ለኢየሱስ ይሁን። እናንተ ብቻ እንደዚህ ብላችሁ ዘምሩ። ትቼለታለሁ የኔን ጉዳይ፣ ትቼለታለሁ የኔን ታሪክ፣ መላለው እንዴት እንደሚያረግ ያውቃል፣ ዘዴ ያለው እንዴት እንደሚያረግ ያውቃል። ሃሌሉያ። እንዴት እንደሚያረግ ያውቃል፣ ዘዴ ያለው እንዴት እንደሚያረግ ያውቃል። ትቼለታለሁ የኔን ጉዳይ፣ ትቼለታለሁ የኔን ታሪክ፣ ትቼለታለሁ የኔን ጉዳይ፣ ትቼለታለሁ የኔን ታሪክ፣ መላለው እንዴት እንደሚያረግ ያውቃል፣ ዘዴ ያለው እንዴት እንደሚያረግ ያውቃል። ዘዴ ያለው እንዴት እንደሚያረግ ያውቃል፣ ዘዴ ያለው እንዴት እንደሚያረግ፣ መላለው እንዴት እንደሚያረግ ያውቃል፣ ዘዴ ያለው እንዴት እንደሚያረግ ያውቃል። ሃሌሉያ። መላለው ሃሌሉያ። ዘዴ ያለው ሃሌሉያ። መንገድ አለው ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። አንድ እኛ ቸርች የሚያመልክ ወንድም ስለ ህይወት ሲናገር የልብ ቅርጽ ምት ፕሪንት አውት የተደረገውን አሳየን በስክሪን ላይ እና ከፍ ያላለው ዝቅ ያላለው ከፍ ያላለው እንደዚህ ያሳየን። ተመልከቱት፣ ይሄ ምንድነው አለ። የሰው የልብ ምት እንትን የሚያሳይ ቻርት አይነት ነገር ነው ምናምን አልነው እና ይሄ ውጣ ውረዱ አለ በህይወት ለመኖራችሁ ምልክት ነው አለ። አላችሁ ማለት ነው አለ። እንደዛ ሲሆን በህይወት ስላለን ነው እየተፈተን ያለ ነው፣ እየወጣን እየወረድን ያለ ነው፣ በአስቸጋሪ ሁኔታ ውስጥ ያለ ነው። በህይወት ስላለን ነው። ግን ደግሞ የማይጥል እጅ ይዞናል። ሃሌሉያ። የማይለቅ እጅ ይዞናል። በመናልፍበት የህይወት ጎዳና የሚገጥሙን የህይወት ውጣ ውረዶች፣ አስቸጋሪ ቀኖቻችን እግዚአብሔር ለጥቅማችን ይቀይራቸዋል። አሜን። ለጥቅማችን እግዚአብሔር ይቀይርልናል። እንዲያጠፉን እግዚአብሔር አይፈቅድላቸውም ወገኖቼ ሆይ። በአንደኛ ቆሮንቶስ 10:13 ላይ እንደዚህ ይላል፣ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንዲቻላችሁ ከፈተና ጋር መውጫ ደግሞ ያደርግላችኋል ይላል። ክብር ለኢየሱስ ይሁን። ፈተና አለ፣ ደግሞ መውጫ አለ። ክብር ለጌታ ይሁን። ለማንኛውም ችግር ወይ አውት አለው። ሃሌሉያ። ማምለጫ አለው። ሃሌሉያ። እግዚአብሔር ከፈተናው ጋር ደግሞ መውጫ ያደርግላችኋል አለ። ክብር ለኢየሱስ ይሁን። ለጥቅማችን ያደርገዋል እግዚአብሔር ወገኖች ሆይ። መውጫን ደግሞ ጌታ ያዘጋጃል። መውጫ ተዘጋጅቶለታል ወገኖች ሆይ። ያለንበት ሁኔታ ስንመጣ የመጣንበትን ሁኔታ እግዚአብሔር መንገድ አዘጋጅቶለታል። ክብር ለኢየሱስ ይሁን። እና እግዚአብሔር እንዴት ነው ያለንበትን ሁኔታ ለጥቅማችን የሚቀይረው ስንል፣ አንደኛው አሁን እየገጠሙን ያሉ የህይወታችን ፈተናዎች፣ እያለፍንባቸው ያሉ አስቸጋሪ ምዕራፎች ይበልጥ እግዚአብሔርን እንድናውቀው ያደርጉናል። አያጠፉንም፣ አይገድሉንም። ከኛ ጋር ያለውን ታላቅነቱን፣ ከኛ ጋር ያለውን የኃይሉን ታላቅነት፣ ባለጠግነቱን እንድናውቅ ያደርገናል። አሜን። እንድናምነው ያደርገናል። አሜን።
ያስጠጋናል ወደ ቅፉ፣ ያስጠጋናል ወደ ክንዱ። ወገኖቼ ሆይ የመጣው ፈተና ሊያጠፋችሁ አይደለም። የመጣው ፈተና ሊያጠፋኝ አይደለም። ይበልጥ እሱን እንዳውቀው ነው። አሜን። ይበልጥ እግዚአብሔርን እንድረዳው፣ በአባቱ ላይነቱ ላይ እንድደገፍ ነው ወገኖቼ ሆይ። አሁን እየገጠሙን ካሉ የህይወት ውጣ ውረዶችና ፈተናዎች ውስጥ እግዚአብሔር ትምህርት ሊያወጣባቸው ፈልጎ ነው። መዝሙር ሊያወጣባቸው ፈልጎ ነው። እግዚአብሔር ምስክርነት ሊያወጣባቸው ፈልጎ ነው። ተቸግሬ ነበር፣ ተጨንቄ ነበር፣ ጉድጓድ ውስጥ ተጥዬ ነበር፣ አወጣኝ እንድንል ነው። ሃሌሉያ። ኤርሚያስ እኮ ጉድጓድ ውስጥ ባይጣል ኑሮ ዛሬ እኮ የኤርሚያስ ህይወት ላይ የሆነው ታሪክ ዛሬ እኮ አልሰብከውም ነበር። ምስክርነት ወጣው። መጽናናት ይወጣዋል። የእናንተ ህይወት አሁን የምታልፉበት የህይወት ምዕራፍ ለሌሎች መጽናናት፣ ለሌሎች እንደገና ጉልበት ይሆናል። ሃሌሉያ። ዝማሬ ይወጣዋል ወገኖቼ ሆይ። ሃሌሉያ። መጥፎ ከምንላቸው የህይወታችን ቀኖች ውስጥ እግዚአብሔር ብዙ መልካም ነገር ማውጣት ይችላል ወገኖቼ ሆይ። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ተገጣጥሞ ለበጎ እንዲደረግ እናውቃለን ተብሎ እንደተጻፈ የእናንተ አስቸጋሪ ሁኔታዎች ተገጣጥመው እንደ መሰላል ሆነው ወደ ከፍታ ያወጧቸዋል። ክብር ለኢየሱስ ይሁን። ከጉድጓድ ውስጥ ያወጧቸዋል፣ ይገጣጥማቸዋል። እግዚአብሔር ለከፍታ ያደርግላቸዋል። ክብር ለኢየሱስ ይሁን። የሚወራ ታሪክ እንዲኖራችሁ ነው እግዚአብሔር የሚያደርገው ወገኖች ሆይ። የሚወራ ታሪክ። እኔ ብዙ ክርስቲያኖችን ተጠግቼ መስማት እወዳለሁ። የሚደንቅ ነገር ነው የምሰማው ወገኖች ሆይ ከእያንዳንዱ ሰው። እኛ እንጽፍም እንጂ በጣም ብዙ መጽሐፎች አሉ እዚህ ቤት ውስጥ ወገኖች ሆይ። ብዙ የእግዚአብሔር ተአምራቶች አሉ። ባህላችን ስላልሆነ ነው ወገኖች ሆይ። የሚጻፍ ታሪክ ካንተ ህይወት ውስጥ ይወጣል። አሜን። ክብር ለኢየሱስ ይሁን። የሚጻፍ የሚነበብ ሰው ከረግረግ፣ ከተስፋ መቁረጥ፣ ከዲፕሬሽን ውስጥ የሚያወጣ ታሪክ ከናንተ ህይወት ውስጥ እግዚአብሔር ያወጣል። ክብር ለኢየሱስ ይሁን። ወደ መጨረሻዎቹ ሐሳቤ ሊሄድ ሆነው ወገኖቼ ሆይ። ታዲያ በህይወት ዘመናችን የእግዚአብሔርን ማዳን ትድግና መለኮታዊ ጣልቃ ገብነት ካየን በህይወታችን እንዲገለጥ ምን እናድርግ? ምን ልናደርግ ይገባናል? ምንድነው የኛ ድርሻ? ከኤርሚያስ ህይወት ምን ፕሪንሲፕል እናወጣለን? ከዚህ ታሪክ ውስጥ ምን የህይወት መርህ አለው የሚለው 3 ነገሮች እነግራችኋለሁ። እንዳትረሷቸው ስለፈለኩ 3 መዎች ብዬ ነው የምሰጣችሁ። 3 መዎች መቼም አትረሱትም። እሺ፣ አንደኛውን ልንገራቸው። አንደኛው እግዚአብሔር በህይወታችን መለኮታዊ ጣልቃ ገብነቱ እንዲገለጥ ሰማይ በእኛ ጉዳይ ላይ እጁን እንዲዘረጋ የሚያደርገው አንደኛ መታመን ነው። በአስቸጋሪ የህይወት ምዕራፍ ውስጥ፣ በአስቸጋሪ ቀኖቻችን ውስጥ በራሱ በእግዚአብሔር መታመን። እንደዚህ ይላል የእግዚአብሔር ቃል በትንቢተ ኤርሚያስ 17 ከ7 እስከ 8 በእግዚአብሔር የሚታመን እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ ዘንድ እንደተተከለች በወንዝ ዳር ስሩን እንደዘረጋ ሙቀት ሲመጣ የማያቃጥ ቅጠሉም የሚለመልም በድርቅ ዓመት የማይሰጋ ፍሬንም የማያቋርጥ ዛፍ ይሆናል ይላል። በእግዚአብሔር የታመነውን ሰው አለ ህይወቱ በምሳሌ ከተገለጠ አለ በወንዝ ዳር እንደተተከለች ተክል ነው አለ። ዘንድሮ ድርቅ ተከሰተ ብላ እንደማትሰጋ፣ እንደማይጨንቃት፣ ዓመቱን ሙሉ ኤቨርግሪን እንደምትሆን እንደምትለመልም ዛፍ ነው አለ። ክብር ለኢየሱስ ይሁን። ማን? መታመኛው እግዚአብሔር የሆነ ሰው አለ። መታመኛው እግዚአብሔር የሆነለት ሰው ብሩክ ነው አለ ኤርሚያስ። ችግሩ ወደ ኤርሚያስ መጥቶ ኤርሚያስ ወይ ልትሞት ነው ልትጠፋ ነው ሲለው አንድ መልስ ብቻ ነበረው ኤርሚያስ።
እግዚአብሔር ግን እንደ ኃያል፣ እንደ ብርቱ፣ እንደ ጨካኝ ከኔ ጋራ ነው አለ። ሃሌሉያ! መታመኛ የእግዚአብሔር ነው አለ። መታመኛችሁ እግዚአብሔር ብቻ ይሁን ወገኖቼ ሆይ። በከንቱ ነገር አትመኩ፣ በከንቱ ነገር አትታበዩ። ሁሉን በሚችል አምላክ፣ በልጅነታችሁ አምላክ በእግዚአብሔር ላይ ተደገፉ። እግዚአብሔር ትድግናን ያደርግላችኋል። ሃሌሉያ! አይሰጋም አለ። በእግዚአብሔር የሚታመን ሰው እርሱ ለዘላለም አይሰጋም አለ። በዚህ ዘመን ወገኖቼ ሆይ አንሰርቴኒቲ አየሩን ሞልቶታል። ምንም እርግጠኛ የምትሆኑበት ነገር የለም። ምንም ያስደግፍ ነገር የለም። ምንም ያስመካ ነገር የለም። በእግዚአብሔር ታመኑ። እግዚአብሔር ማምለጥ ያደርግላችኋል። እግዚአብሔር ረድኤታችሁ ይሆናል። ክብር ለኢየሱስ ይሁን። ይኸውላችሁ በ2015 ቱርክ ውስጥ በሰሜን ቱርክ አንድ በጣም የሚያሳዝን አደጋ ተከስቷል። ታስታውሳላችሁ? የመሬት መንቀጥቀጥ ተከስቶ ነበር። በሬክተር ስኬል 7.8 የሚለካ የመሬት መናወጥ ሆኖ ከሌሊቱ በእነርሱ 4 ሰዓት ተኩል አካባቢ ነው የነበረው። እንቅልፍ ላይ ነው የነበረው ሁሉ። ነገ ስራ ሊሄድ ሰው ሁሉ ቀጠሮ ነበረው። ነገ ማስጨርሰው ጉዳይ ነበረው። ሁሉም ሰው ተኙ። ለ17 ሰከንድ ብቻ መሬት ተንቀጠቀጠች። በተኙበት በዛው ሄዱ ወገኖቼ ሆይ። 57,000 ሰው ነው ያጡት። በስንት? በ17 ሰከንድ። በ17 ሰከንድ 17 ሰከንድ 34 ቢሊዮን ዶላር የሚገመት ሀብት ዶጋመድ ሆነ። ፎቆቹ በሙሉ የአፈር ቁልል ነው የሆኑት። የነፍስ አድን ሰራተኞች አደጋ ውስጥ የወደቁ ሰዎችን ለማዳን ወጣው ራሳቸው የነፍስ አድን ሰራተኛ ፍለጋ መጮህ ጀመሩ። የመንግስት ኢንፍራስትራክቸር አላዳናቸውም። መዋቅራቸው አላዳናቸውም። ትልቅ ኢኮኖሚያቸው አላዳናቸውም። ሁሉ ነገር እንዳልነበረ ሆነ። ታስታውሳላችሁ? ሌላ በዚህ ሲዝን ላይ በነገራችሁ ላይ አንድ በጣም በዓለም ላይ የሚነሳ ነገር ነበረ። አንድ አፓርትመንት የነበረው በጣም ሀብታም ሰው ተከራዩን ኪራይ አልከፈልከኝም ውጣልኝ ብሎ ከቤት አስወጥቶት ነበር። ከቤቱ አስወጣው። ኧረ እባክህ ቀን ስጠኝ አልፈልግም ብሎ አስወጣው። ከዛ በኋላ ያ ሰው ሻንጣውን እየጎተተ ፎጣውን ለብሶ ጎዳና ላይ ወጥቶ ተቀመጠ። ከጥቂት ሰዓታት በኋላ የመሬት መንቀጥቀጡ ያንን ፎቅ አፍርሶት የዚያ ህንፃ ባለቤት አብሮ ፎጣ ለብሶ ጎዳና ላይ ተቀመጠ። ሀብት አያስመካም፣ ዘመድ አያስመካም። ኤርሚያስን ዘመዶቹ አልደረሱለትም። ገንዘብ አላዳነውም፣ ሲስተም አላዳነውም። የታመነበት ጌታ ግን አድኖታል። አሜን። የምትታመኑበት ጌታ ያድናቸዋል። በእግዚአብሔር ብቻ ታመኑ ወገኖቼ ሆይ። ዘማሪው በመዝሙር 124 ከ1 እስከ 2 እንደዚህ አለ። በእግዚአብሔር የሚታመን እንደማይታወቅ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ እስከ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው አለ። ክብር ለኢየሱስ ይሁን። በእግዚአብሔር የሚታመን ሰው በጽዮን ዙሪያ እንዳለ እንደ ተራራ ነው አለ። ዝቅ ብሎ ነው ችግሩ የሚመለከተው። ሃሌሉያ! ዝቅ ብሎ ነው የሚመለከተው አለ። አይሰጋም አለ። ወራት ቢፈራረቁ፣ ዘመን ቢቀያየር፣ የፈለገው ነገር ቢመጣ ተራሮች አሉ አለ። ክብር ለኢየሱስ ይሁን። በእግዚአብሔር ለሚታመን ሰው አለ እግዚአብሔር ለዘላለም ቅጥር ይሆንለታል። ሃሌሉያ! አይሰጋም አለ። ወገኖቼ ሆይ በእግዚአብሔር ከታመናችሁ በደረቅ ዓመት 100 እጥፍ ታፈራላችሁ። ክብር ለኢየሱስ ይሁን። የኪዳን አምላክ ስለሆነ የኪዳን አምላክ ስለሆነ ወደ ግብፅ ውስጥ አትውረድ አለው። እሺ ብሎ ተቀመጠ። በዚያም ዓመት ዘር አለ። ደረቅ ነው፣ 100 እጥፍ አፈራለ። ሃሌሉያ! ከኪዳን የተነሳ ታፈራላችሁ። በደረቅ ዓመት ፍሬያማ ትሆናላችሁ። ስራ በሌለበት ዓመት ብዙ በር ጌታ ይከፍትላችኋል። ክብር ለኢየሱስ ይሁን። እናንተ ግን በእግዚአብሔር ታመኑ። እኔ በጣም አሁንም ምሳሌ ልጨምራችሁ ነው።
በኮቪድ ሲዝን ላይ በጣም እግዚአብሔር ብዙ ያስተማረ ይመስለኛል። አሜሪካውያን በጣም ነው የሚመኩ በኢንፍራስትራክቸራቸው፣ በጣም ነው የሚታበዩት። ቬንቲሌተር አንድ ሰው ኦልሞስት ለአንድ ሰው ይደርሰናል የሚል ተስፋ ነው የነበራቸው። ዶክተር ምንም ችግር የለም እና የቢል ጌትስ ሚስት እንደዚህ አለች፣ አፍሪካ ጎዳናዎች ላይ ብዙ አስከሬን ወዳድቋ ያለው አለች። ተነበየች ማለት ነው በሷ ምክንያት ስትባል ኢንፍራስትራክቸር የለም፣ የጤና ተቋም በጣም ጥቂት። አሁን ኢትዮጵያ ውስጥ እኮ አንድ ዶክተር ለ2 ሚሊዮን ሰው ነው ለስንት ሰው ነው የሚደርሰን? በጣም ይቅርታ አህዙን እንዳላዛባው፣ በጣም እጥረት አለብን። በጣም ሶሪ 2 ሚሊዮን አይሆን፣ በጣም ለብዙ 100,000 ህዝብ ነው። ጤና ጣቢያ መንግስት ሲያደራጅ በጣም የሆነ ፊገር 2 ሚሊዮን ሲሆን አንድ ሆስፒታል ይተከላል። ኢንፍራስትራክቸሩ የለም። ከዛ ያቺ ማዕበል መጣችና ስትመታው የአሜሪካ መንግስት ለረጅም ዘመን የተገነባው ሲስተም ዱቄት ነው ያረገችው፣ ዱቄት አረገችው። ትምክታቸውን አፈር ውስጥ ነው የከተተው ወገኖች ሆይ። እዚህ ደግሞ ኢንፍራስትራክቸር የሌለበት ሀገር ዝም ብሎ ስሜቴ ዛሬ ጥሩ አይደለም እያለ፣ ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። የሚያድን ጌታ ከኛ ጋር አለ። አሜን። ሲስተማችን አያድነንም፣ ዘመድ አያድነንም፣ ገንዘብ አያድነንም፣ ያለን የስልጣን ደረጃ አያድነንም። እሱ ግን ያድነናል። ሃሌሉያ። በእግዚአብሔር ታመኑ ወገኖች ሆይ። ኤርምያስ ይሄን ነው ያስተማረን። መለኮት በህይወታችን ጣልቃ እንዲገባ በእግዚአብሔር ብቻ እንታመን። ሁለተኛው ልንገራችሁ። ሁለተኛው መጠበቅ ይባላል። መታመን፣ መጠበቅ። ማንን? ራሱን እግዚአብሔርን መጠበቅ። ትንቢተ ኤርምያስ ሰቆቃው ኤርምያስ ላይ እንደዚህ ይላል። ኤርምያስ እንደጻፈው 3:25 ላይ ነፍሴ እግዚአብሔር እድል ፋንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። ነፍሴ እግዚአብሔር እድል ፋንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ እግዚአብሔር መልካም ነው። ሃሌሉያ። ምን ለሚሉት? ለምትጠብቀው ለምትሻው ነፍስ እግዚአብሔር መልካም ነው አለ። ሃሌሉያ። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው አለ። ዝም ብሎ ሰው እግዚአብሔርን ማዳን ይደርስልኛል እያለ፣ ካንተ ሌላ ማን አለኝ ጌታ ሆይ እያለ፣ ያቆመኝ እኮ ጸጋ ነው ምህረት ነው እያለ ሰው ዝም ብሎ ቢጠብቅ መልካም ነው አለ። በአስቸጋሪ ሁኔታ ውስጥ ሆኖ ተስፋ ሳይቆርጥ ነፍሴ እንደዚህ አለች አለ። በጉድጓድ ውስጥ ሆኖ ነፍሴ እንዲህ አለችኝ፣ እግዚአብሔር ተስፋዬ ነው፣ እግዚአብሔር እድል ፋንታዬ ነው፣ በእርሱ እታመናለሁ አለችኝ አለ። ሃሌሉያ። ወገኖቼ ሆይ ባላችሁበት ሁኔታ ውስጥ ሆናችሁ በእግዚአብሔር ታመኑ፣ ጠብቁት እግዚአብሔርን። ወገኖቼ ሆይ እግዚአብሔርን ጠብቆ የከሰረ ሰው የለም። ወገኖቼ ሆይ በለሷን የጠበቀ ፍሬዋን ይበላል፣ ጌታውን የጠበቀ ይከብራል አለ። በመጠበቅ ውስጥ ክብር አለ፣ በመጠበቅ ውስጥ ከፍታ አለ። ወገኖቼ ሆይ እንባችሁን ውጣችሁ እግዚአብሔርን ጠብቁት። ወገኖቼ ሆይ ስፍራችሁን አትልቀቁ። ወገኖቼ ሆይ አትናወጡ። የያዛችሁ ክንድ ለዘላለም ታማኝ ነው። አሜን። ዳዊት እንደዚህ አለ፣ እግዚአብሔርን ዘግይቼ ጠበቅኩት፣ ደጅ ጠናሁት አለ። እርሱም ምን አለልኝ? ዘንበል አለልኝ አለ፣ ጩኸቴንም ሰማኝ አለ። ክብር ለኢየሱስ ይሁን። ለሚጠብቁት ዘንበል ይላል። ሃሌሉያ። ለሚጠብቁት ለምትሻው ነፍስ እግዚአብሔር ዘንበል ይላል። እግዚአብሔርን ጠብቁ ወገኖች ሆይ። በአስቸጋሪ ሁኔታዎች ውስጥ ሆናችሁ በትዕግስት እግዚአብሔርን ጠብቁ። ከዋሻው ጫፍ ላይ ብርሃን አለ ወገኖች ሆይ። ከዚህኛው ምዕራፍ ጀርባ ሌላ ክብር አለ፣ ሌላ ከፍታ አለ፣ ሌላ ምስጋና አለ። ሃሌሉያ። አደረገልኝ ታምር ብለን እንደገና እንዘምራለን። ክብር ለኢየሱስ ይሁን። አደረገላት ተብሎ በከተማ ይወራል። ለኑኃሚን እንደዛ አይደል እግዚአብሔር ያደረገላት? ማራበሉኝ ብላ የነበረች ሴትዮ እግዚአብሔር አስመርሮኛል ያለች ሴትዮ በጎበኛት ወቅት እንደዚህ ተባለ። እግዚአብሔር ታላቅ ነገር አደረገላት ተባለ። አሜን። እግዚአብሔር ታላቅ ነገር ያደርግላችኋል። አሜን።
ዋጋ የከፈለችው ባለመጠበቋ ነው ወገኖቼ ሆይ፣ ባለመታገሷ ነው ዋጋ የከፈለች። ወደ ሶስተኛው ሐሳብ ልሂድ። ሶስተኛው ሐሳብ አንደኛው ምንድነው ብያችኋለሁ? መታመን፣ መጠበቅ፣ መጸለይ ነው። ሶስተኛው መጸለይ ነው። ሰቆቃው ኤርምያስ 3:25 እስከ 57 እንደዚህ ይላል። ሰቆቃው ኤርምያስ 3:52 እስከ 57 በከንቱ ነገር ጠላቶቼ የሆኑኝ እንደ ወፍ ማደንን አደኑኝ አለ። ሕይወቴን በጉድጓድ አጠፉ፣ በላይም ድንጋይ ጣሉ፣ በራሴ ላይ ውኖች ተከነበሉ፣ እኔም ጠፋው ብዬ ነበረ አለ። አቤቱ በጠለቀ ጉድጓድ ውስጥ ሆኜ ስምህን ጠራሁ አለ። በጉድጓዱ እያለሁ ከረግረግ ውስጥ ሳልወጣ እየጨነቀኝ እየፈራሁ አቤቱ ስምህን ጠራሁ አለ። ድምፄንም ሰማህ፣ ጆሮህን ከልመናዬ አትመልስ፣ በጠራሁ ቀን ቀረብክ፣ አትፍራልህ ይላል። ክብር ለጌታ ይሁን። ጸልዮ ሳይጨርስ መልሱ መጣ። ምን ብሎ? አትፍራ። ሃሌሉያ። እንግዲህ ዛሬ እኔ እላችኋለሁ አትፍሩ። ሃሌሉያ። ጸልዩ እንጂ አትፍሩ ወገኖቼ ሆይ። እግዚአብሔር ጸሎት ይሰማል። የሚጸልይ ሰው ያመልጣል። ሃሌሉያ። የሚጸልይ ሰው ያስመልጣል። ክብር ለኢየሱስ ይሁን። በጣም ላሳጥርላችሁ፣ ብዙ ሰዓት ነው የተጠቀሙ። ባለፈው ከኢራን ጋር አሜሪካ ባደረገችው ጦርነት ታስታውሱ ከሆነ ተከስክሶ ማያውቅ ጀት ነው የወደቀው። በጣም ድንጋጤ ውስጥ ነው የከተታቸው። በዓለም ላይ በጣም የሚመኩባቸው ጀቶቻቸው ወደቁባቸው እና አብራሪዎቻቸው በጠላቶቻቸው ክልል ውስጥ 2 አብራሪዎች ወደቁ። ከዛ አንዱ አብራሪ በጣም እግሩ ተመቶ ተጎድቶ ወድቆ በጣም ሩጦ ሲግናል አላቸው ወደ ሰማይ የሚያበሯት። ያችን ሲግናል ሲያበራላቸው ሄሊኮፕተር ተከስክሷል፣ ሌላ አውሮፕላኖች ወድቀዋል። ተጋግጠው ገብተው ከወደቀበት ስፍራ ዘውት ወጡ። ክብር ለኢየሱስ ይሁን። ልጃችንን አግኝተነዋል አሉ። የከፈሉት በገንዘብ ሊነገር አይችልም። እንግዲህ ወገኖች ሆይ እናንተ ስትጸልዩ ወደ ሰማይ ሲግናል ይላካል፣ እርዳታ ደግሞ ይመጣል። አሜን። ክብር ለኢየሱስ ይሁን። ጸሎት ሲግናል ነው፣ መለኮታዊ ረድኤትን የሚስብ ሲግናል። ያለ ማቋረጥ ጸልዩ ወገኖች ሆይ። ተስፋ ያለ መቁረጥ እንጸልይ። ተአምራቱን ያን እናያለን። ክብር ለጌታ ይሁን። ጸሎት ተአምራት ይስባል ወገኖች ሆይ። መለኮታዊ ረድኤትን ይስባል። ሃሌሉያ። በሚመጣው ዘመን ትጸልያላችሁ፣ ትሰማላችሁ፣ ትጸልያላችሁ፣ ታመልጣላችሁ። ክብር ለጌታ ይሁን። ትንቢተ ኤርምያስ 33:3 ላይ ያለውን ሐሳብ በጣም ወደዋለሁ። ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን